ሰላም ሰላም እንዴ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? መጣው ውቦቹን ድንቆቹን ማሮቹን ወይ ምን ልበላችሁ ይዤላችሁ መጥቻለሁ። እኔ ብያለሁ ቅድም ቪዲዮ በለቀቁት ላይ ዛሬ መስናኛ ቦታ ወስዶ አብረሽ እንግዲህ ማለት ዘና ያሉ ቪዲዮ ለቁልናል ብዬው ነበርና እንደዛው ደግሞ ፎቶ ፖስተዋል ማታለ እርትዬ እንዴት እንዳማረበት ይሄረን እንደው ካይን ያውጣሽ ነው ካሜራ እንዲዘፋታቸው እንደሚያምሩ ይልይት ብሎ ማለት ነው። ነጭ በነጭ ለብሶ ድብቅብቅ ብሎ ማለት ነውና ጨረቃ መስሎልን መጥቶልናል ማለት ነው። እና አብርሽና እነሩትዬ ማለት ነው ለዚህ ቀን ማብቃታቸው እቺን ቀን ማያታቸው እኔ በጣም ደስ ብሎኛል ከምሩ ማለት ነው። ወይኔ እኔ አላቅም እነዚህ ልጆች አላቅም። እኔ የመጀመሪያ ሩቲ እውነት ነው ብላ የዘለለችው ቀን ቪዲዮ እንዳየሁት መሰራት አቃተኝ እንጂ ከምር እኔ እንጃ አላቅም። እኔ ነኝ ያረገዝኩት እስከምብል ድረስ ነው እናንተ አረ በጣም ነው ደስ የሚለኝ። ስሜቱ በጣም ከባድ ነው። እያለቀሰች ነው ሰራሶትን ተናገረች። እግዚአብሔርን ባይና አነቀኝና ዛሬም ደግሞ አብረሽ መስናኛ ቦታ ወስዶ እያስናናት ከዚህ በኋላ ምስቴ በጣም ነው የሚያንከባክበሽ አፋር እንዳይነካሽ እያልኩሽ በቃ ሽሩሩ ነው ምልሽ እያለው ነበርና እንግዲህ አሁን ነው ሩቲ አጋዥ ያመጣለታል ስራ ያበዛለትም ግን ደግሞ ለርጉስ ሴት ቅስቃሴ ጥሩ ነው እንደሰማው ከሆነ ነውና እንግዲህ እንክብካቤ ካሁኑ ጀምር ያለው ብለዋል አብረሽና በጣም ደስተኛ ሆኗል። እሷም ደግሞ በጣም ደስተኛ ናት። በቃ አብረሽ መኪና ላጥብ ወጥቷል እስከሚመጣ ራሱ ተጨነቁ እያለች ነበር። ዛሬ እንግዲህ ሽብርቅ ደምቅ ብሎ ነጭ በነጭ ለብሶልን ደግሞ ፖስቶልናልና አይቻለሁ። አሁን ገና ነው አየሁት እኔ። እንግዲህ ማታ ቪዲዮ አለን ማለት ነው። ቦታው ደግሞ ሲያምር በቃ ሲያምር ሰው ልጅ ተፈትኖ መጨረሻው እንዲ ሲሆን ጠንካራ ሆኖ እንዲ ሲቆሙ እንዴት አባቱ ነው ደስ የሚለው ማርያምን። ፍቅሩ ራሱ ይጥማል በቃ ትዳሩ ራሱ ማለት ነው። እንዴት የምትይዙት በቃ መስመር ታዝዛላችሁ እውነት ለመናገር ማለት ነው። ሁሉንም ነገር ያንን ያለፈ ቀን እያስተዋወሳችሁ ይሄንን ነገር አርገናል ይሄንን ነገር በዛ ሰዓት ላይ ያጋጥሙናልና አሁን ወደ ኋላ መመለስ የለብንም። ትዳራችን እንደዚህ እንመራለን። ከማን ጋር መራቅ እንዳለባችሁ ከማን ጋር መቅረብ እንዳለባችሁ ሁሉ ያስተምራል ማለት ነው እውነት ለመናገር እና አብርሽና ሩቲ ብዙ ፈተና አሳልፎ እንግዲህ ወርቅ በእሳት ተፈትኖ ወጥቶ ወርቅ እንደሚሆነው እነሱም ደግሞ እንደዛ ተፈትኖ መጨረሻቸው ላይ ደግሞ እንዲ ፍሬ አይቶ እንደዚህ መጨረሻቸው እንዲ ሲሆኑ ደስ ይላል። አሁንም ያሳምርላቸው ገና ነው ሁሉም ነገር እግዚአብሔር ያሳምርላቸው። የቀራው ሁሉ ዘመናቸውን እግዚአብሔር ይባርካላቸው። እውነት ለማናገር እኔ እነዚህ ልጆች በጣም ነው የምወዳቸው። ብቻ ላቅም የሰው ፍቅርም አላቸው። እግዚአብሔር ደግሞ የሰው ፍቅር ሰጣችሁ የሰው ፍቅር ስጣችሁ እንደሚባለው ለነሱም ተሰጣ እውነት ለማናገርና እንግዲህ ወልዳችሁ ከብዳችሁ ለማየት ያብቃችሁ ሁሌ የሚለውና እኛም ስንመኘው ስንጓጓ የነበረ ነውና የሰማነውም ያየነውና እንኳን ደስ አላችሁ ሁሌ የምለው ነገር ይሄ ነው። ደስ ብሎኛል እኔ